ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ገበያ ተወደደ غلى السعر يا رسول الله فسعر لنا አሏቸው ገበያ ተወደደ ኑሮ ናረ ገበያው አሁን እንደምንለው እና ዋጋ ይተምኑልን ከዚህ በላይ እንዳይሸጥ ብላችሁ ሲሏቸው ان الله هو المسعر القابض الباسط ዋጋ የሚያወጣው አላህ ነው የሚጨብጥ የሚዘረጋው አላህ የሚጨብጥብን በገዛ ጥፋታችን ነው ان العبد لا يحرم الرزق بالذنب يصيبه አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ባሪያ በሰራው ወንጀል ሰበብ ሪዝቅ ሊከለከል ይችላል በሚሰራው ጣዓ ደግሞ ሪዝቅ ሊከፈተል ይችላል ዓለም በሪዝቅ የተሞላች ሆና በመከራ በችግር ደግሞ ሰዎች ይማቀቃሉ እዚህ ዱንያ ላይ ያለ ሪዝቅ አሁን ላለው የአደም ልጅ ሁለት ሶስት እጥፍ ቢመጣ ይበቃል كنوز الارض በቂ ነው ግን ምን ያህል ነው መከራ የምናየው ጭንቀቱ ደግሞ ከዛ ይበልጣል ከችግሩ የበለጠ ደግሞ ጭንቀቱ ይሄ ሁሉ اطمئنان بالله ثقة بالله توكل على الله اعتماد على الله اعتصام بالله اللهم تماما بالله ممكات الله ላይ ተስፋ መጣል ውስጣችን ስለመነመነ ነው አላህ አለ አላህ ይሰጣል ይሰማል ያያል ደጁን ብንጠና አይከለክለንም በሩ ብንቆም አይገፋንም ፊቱን አያጠቁርብንም አላህ ክፉ አይደለም ደግ ነው ቸር ነው እንኳን ለምነነው ሳለምነው ስንቱን ነው የሰጠን ቆጥረን የማንዘልቀው ነው ተዑዱ ኒዕመተ الله لا تحصوها በተለይ في ايام الازمات በነዚህ በመከራ ቀናቶች ነገ ምን እንደሚወልድ በማናቅበት አሁን ባለንበት ዘመን ዛሬ ሰላም አድረህ ነገ ምን እንደሚመጣ ነው ማለት በየቀኑ ነው ግልብጡ ጥጥም ይላል በዚህ ወቅት በጣም ወደ አላህ መሸሽ ያስፈልገናል ሌላ ጊዜም ወደ አላህ ነው መሸሽ አለብን ደግሞ በዚህ ወቅት ላይ የበለጠ መሸሽ ጥፋታችንን አምነን ጎደሏችንን አምነን ያ ረቢ ላ መልጃ منك الا اليك ካንተ ሸሽተን ወደ የትም አንሄድም ማንንም የሚረዳን የለም የምንጮህባቸው ሁሉ ጮህታችንን ሰምተው ምላሽ መስጠት የሚችሉ አይደሉም አላህ ብቻ ነው አለኝታችን አላህን የያዘ ሰው ደግሞ ምንም አልጎደለው ومن يعتصم بالله فقد هدي الى صراط مستقيم አላህን አጥብቆ የያዘ ሰው ወደ ትክክለኛው መንገድ ተመርጧል أليس الله بكاف عبده الله ለባሪያው በቂ አይደለም እንዴ ويخوفونك بالذين من دونه ከሱ ውጭ ባሉት ያስፈራሩሃል ومن يضلل الله فما له من هاد الله ያጠመመችስ መሪ የለውም ተደናበር ያለው ሲደናበር ይኖራል እንጂ አላህ ላይ የሚጨመር የለም